የብዙዎቻችሁ ጥያቄ ወይንም ደግሞ መልስ ማለት ነው። የፍቅር እናት የእውነት አደይ ይህን ነገር አድርገዋለች ብላ አስባ ነው ወይንስ ፍቅርና ቤዛ የሚናገሩትን ነገር አምና ነው እያላችሁ ነው። ዴቭ ሁሉም ሰው አደይ ይሄን ነገር እንዳላደረገችው ለማሳመን እየሞከረ ነው። ግን ደግሞ ውዶቼ አብዛኛዎችም ደግሞ አደይና አሹ ናቸው ይሄን ነገር ያደረጉት፣ አደይ ናት ይሄን ነገር ያደረገችው እያሉ ነው እንግዲህ ብዙ እንትን እያሉት ያሉት። እውነት ለመናገር እውነቱ በታወቀ ሰዓት የፍቅር እናት ምን ልትል እንደምትችል አላቅም። አደይ እዛ ቤት መመለስ የለባትም። የብዙዎቻችሁም ደግሞ ነገር አደይ እዛ ቤት ከተመለሰች ፍቅር ትገላታለች ወይ ቤዛ ትገላታለች። ስለዚህ ለህይወቷ ስትል እዛ ቤት መመለስ የለባትም እያላችሁ ነው። በጣም ትክክል ነው ማለት ነው ውዶቼ። ሰላም ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ነባሮች እንኳን በሰላም መጣችሁ ብያለሁ ውዶቼ። እንግዲህ ተወዳጁ የአደይ ድራማ ትናንትናም ለቅቄላችሁ ነበር። ያው አጠራጠር እያረኩ ስለሆነ የምሰራው ለዛ ነው መደጋግምባችሁ ማለት ነው ውዶቼ። ያልተናገርኩትም ነገር ስላለ ነው የተመለስኩላችሁ። በተለይ አሁን ላይ ሮማ የእንትና ማለት ነው የሮማን ማለት ነው። እውነት ለመናገር ብዙዎቻችሁ እያላችሁም ያላችሁት ነገር አሹ ሮማንን ነው የሚያፈቅረው እንጂ ሩታን አያፈቅራትም። ሩታ ግን ድብና አድርጋ አሹን ታፈቅረዋለች ማለት ነው ውዶቼ። እና ግን ደግሞ ፍቅር በሁለት ወገን ሲሆን እንጂ በአንድ ወገን ብቻ መሆን የለበትም። ባቡሬም ደግሞ እንትናን ማለት ነው ለሙዬን ያፈቀራት ይመስለኛል። ለምለም ግን ከኤላ ውጪ ወደ ውጪ ብላለች ማለት ነው። ምክንያቱም ልቤን ከዚህ በኋላ ከኤላ ውጭ ለማንም አልሰጥም፣ አልፈልግም፣ የራሱ ጉዳይ፣ እሱ ልቤን ሰብሮት ሄዷል። ከዚህ በኋላ ፍቅር እውነተኛ ፍቅርም አለ እውነተኛ ወንድም አለ ብዬ አላምንም ብላለች። ግን ደግሞ ይሄ ነገር ቢሆን አደይ ፍቅረኛ መያዝ አለብሽ፣ ቀሪ ህይወትሽን በሰላም በደስታ መኖር አለብሽ፣ እሱን መርሳት አለብሽ ብላታለች። ግን እውነት ለመናገር የምትወዱትን ሰው የምታፈቅሩትን ሰው ለመርሳት በጣም ትልቅ ጊዜና ሰዓት ይፈጃል። ያንን ጊዜና ሰዓት ደግሞ ብዙ ነገሮችን ወደ ኋላ ተመልሳችሁ የማታስቧትን የማታስተካክሉትን ነገር ታጣላችሁ ማለት ነውና ከባድ ነው እውነት ለመናገር። አሁን ላይ ለምለም ያለችበት ሁኔታ ከባድ ቢሆንም ግን ደግሞ ነገሮችን ማሰብና ቀሪ ህይወቷን በደስታ መኖር አለባት። እሱም የራሱን ህይወት ሊኖር ሂዷል፣ እሷም ደግሞ የራሷን ህይወት መኖር አለባት ብዬ አስባለሁ ማለት ነው። እናንተስ ምን ትላላችሁ የኔ ተመልካቾች? የኔ ሀሳብ ይሄ ነው እና ብዙዎቻችሁ ደግሞ እያያችሁት ነው፣ ግን ኮሜንት አታስቀምጡም። ኮሜንት አስቀምጡ፣ ሀሳባችሁን ምን እንደተሰማችሁ ኮሜንት ላይ አስቀምጡ። እና ውዶቼ አደይ ከዚህ በኋላ መመለስ የለባትም በሚለው ሀሳብ ላይ እስማማለሁ። አደይ እዛ ቤት ከተመለሰች ቤዛ ወይንም ፍቅር የሆነ ነገር አድርገው ወይንም ደግሞ ልክ ባለፈው ፍቅርንና ዴቭን በምግብ እንደመረዙት አደይንም መርዘዋት ጭራሹንም ደግሞ ሊገሏት ሁሉ ይችላሉ ማለት ነው። አደይን እዛ ቤት ለማስወጣት ብለው ብዙ ነገሮችን እያደረጉ ስለሆነ አልወጣም ስትላቸው እንግዲህ ወይንም ደግሞ በይቅርታ እየተመለሰች ብዙ ጊዜ ስታስቸግራቸው ህይወቷንም ሊያጠፉት ይችላሉ ብዬ ፈርቻለሁና አደይ በፍጹም እዛ ቤት መመለስ የለባትም። ዴቭና እሷ ውጭ ላይ መገናኘት አለባቸው። ፍቅር እንደውም አደይ ከቤት ወጥታ አሁንም ከዴቭ ጋር መገናኘት አላቆመችም እንዴ እያለች በጣም ነው እየተበሳጨች የነበረው። አሁንም ደግሞ ጭራሽ አገሩን ሰፈሩን ለቃ እንዲወጣ ነው ለማድረግ የፈለገችው ፍቅር ማለት ነው። አደይ ይሄንን ከተማውን ለቃ አካባቢውን ለቃ ከዴቭ ርቃ ወደ ክፍለ ሀገር ወይንም ወደ ቤተሰቦቿ እንድትመለስ ነው የምትፈልገው። ግን ደግሞ አደይ አይደለም የትም ቦታ አገር ውስጥ ሆና ይቅርና ከሀገር ውጭ ራሱ ብትሄድ ዴቭ ተከትሏት እንደሚሄድ ነው መነግራችሁ እኔ ማለት ነው ውዶቼ፣ እውነት ለመናገር ምክንያቱም ፍቅር ነው። ፍቅር በሄደበት ሁሉ ተከትሎ ይሄዳል ማለት ነው። ስለዚህ ምንም ማድረግ አይቻልም እንግዲህ ውዶቼ። እና ስለዚህ ሮምዬ ደግሞ አሹዬን ድብና አርጋ ታፈቅረዋለች። ልክ ሩታ እንደምታፈቅረው ሮማንም የምታፈቅረው ነው የሚመስለኝ ማለት ነው። ግን ምክንያቱም የምታደርጋቸው ነገሮች ሁሉ እሱን እንደምታፈቅር ነው የሚያስተዋውቀው ማለት ነው። እና ደግሞ ዴቭ እያረጋ ያለው ነገር ትክክል ነው። ዴቭ ማለት ነው አደይ ይሄን ነገር እንዳላደረገች ለሁሉም ሰው ለማስረዳት እየሞከረ ነው። ይሄን ነገር ቀጥልበት ነው ማለት ዴቭ ማለት ነው። ምክንያቱም በደንብ አድርጎ ነገሮችን እንትን ካለ እውነቱ ይወጣል ብዬ አስባለሁ። በተለይ የፍቅርና የቤዛ ውሸት፣ ማጭበርበር፣ ጨካኝነታቸው ሊወጣ ይገባል ብዬ አስባለሁ ውዶቼ። እውነት በጣም ጨካኞች ናቸው። እንዴት ሰውን ለመግደል ይሞክራል? ከባድ ናቸው።